በምድር ላይ ካሉ ስፍራዎች ሁሉ እጅግ ግዙፍ፣ ሚስጥራዊ እና ጸጥተኛ ወደ ሆነው ዓለም እንኳን በደህና መጣችሁ። ሳይቤሪያ ከአሜሪካ እና ከአውሮፓ አህጉራት በላይ የምትሰፋ ነገር ግን በመቶዎች የሚቆጠሩ ማይሎች ቢጓዙ አንዲት ነፍስ ማግኘት የማይቻልባት የዝምታ ምድር። ይህች ምድር እንቅልፋሟ አህጉር ትባላለች። እዚህ የቀለጠ እሳተ ገሞራ በበረዶ ላይ ይፈሳል። የዓለማችን ጥልቁ ሐይቅም በምድር ላይ የሌሉ አስገራሚ ፍጥረታትን በውስጡ ደብቆ ይዟል። ለመሆኑ ተፈጥሮ ሰውን ለማጥፋት በምትሞክርበት በዚህ ጨካኝ ስፍራ የሰው ልጅ እንዴት ሊተርፍ ቻለ? የዚህን መልስ ፍለጋ ዛሬ በምናደርገው ጉዞ ውስጥ እናገኘዋለን። የሳይቤሪያን ልዩነት ለመረዳት ብርዱ ወቅት ሳይሆን ቋሚ ኃይል በሆነበት ስፍራ መጀመር ግድ ይለናል። በቨርኮያንሲክ ተራራዎች ጥልቅ ሸለቆ ውስጥ የምትገኘው ኦይሚያኮን መንደር። ይህች መንደር በረዣዥም ተራራዎች የታጠረች በመሆኗ ከውጭ የሚመጣውን ሞቃት አየር ተራራዎቹ ይከለክሉታል። በዚህም ምክንያት ብርዱ በሸለቆ ውስጥ ታፍኖ ለብዙ ዘመናት ይኖራል። እዚህ መንደር የቅዝቃዜው መጠን እስከ ኔጌቲቭ 71 ዲግሪ ሴልሺየስ ተመዝግቧል። ቋሚ ነዋሪዎቿም 1000 አይሞሉም። እዚህ ብርዱ ሥጋ ለብሶ የቆመ ይመስላል። ትንፋሾ ገና ካፎ ሲወጣ ወደ በረዶነት ይቀየራል። ብረት እንደ መስታወት ይሰባበራል። የመኪና ሞተሮች ደግሞ አንዴ ከጠፉ መልሰው አይነሱም። ስለዚህም ሞተሩ እንደተነሳ ሳይጠፋ ለሳምንታት ይተዋል። ነገር ግን እዚህ ሕይወት አይቆምም። ሕፃናት ጥጥ ባላቸው ወፍራም ልብሶች ተጠቅልለው ትምህርት ቤት ይሄዳሉ። ሱቆች እንደተለመደው ክፍት ናቸው። ቤተሰቦች የውሃ ፍላጎታቸውን ለማሟላት ከወንዝ ላይ በረዶ ቆርጠው ያከማቻሉ። ምግቦችን ለማቀዝቀዝ ፍሪጅ አያስፈልጋቸውም። ውጪ ላይ ብቻ ማስቀመጥ ይበቃል። ሰዎች እዚህ የሚኖሩት ብርዱን ስላሸነፉ ሳይሆን ብርዱን ስላከበሩ እና አብሮ መኖር ስለለመዱ ነው። ከኦይሚያኮን ወጣ ስንል የቮልካንሲክ ተራራዎች እንደ በረዶ አከርካሪ በሰሜን ምስራቅ ሳይቤሪያ ተዘርግተው ይታያሉ። እዚህ ደግሞ ሳካ ሪፐብሊክ ወይም ያኩቲያ የምትባለው ግዙፍ ግዛት ትገኛለች። ይህች ግዛት ከአርጀንቲና ትበልጣለች። በዚህች ግዛት ርቀት የህልውና ትርጉም ነው። ክረምት ደግሞ የጊዜ የበላይ ገዢ። በዚህች ግዛት እምብርት ላይ ያኩትስክ ትገኛለች። ይህች ከተማ ሙሉ በሙሉ የተገነባችው መቼም በማይቀልጥ በረዶ ላይ ነው። የከተማዋ ግንባታ እጅግ አስገራሚ ነው። ሕንፃዎቹ በቀጥታ መሬት ላይ አይቆሙም። ይልቁንም በረዣዥም የኮንክሪት ምሰሶዎች ላይ ተንጠልጥለው ነው የሚገነቡት። ለምን መሰላችሁ? የሕንፃው ሙቀት መሬቱ እንዳያቀልጠው እና ሕንፃው ተደርምሶ እንዳይሰምጥ ነው። ሌላው ቀርቶ የውሃና የቆሻሻ ማስወገጃ ቱቦዎች እንኳን መሬት ውስጥ አይቀበሩም። ይልቁንም እንደ ከተማዋ የደም ስር ከመሬት በላይ ተዘርግተውና በሙቀት መከላከያ ተጠቅልለው ይታያሉ። በክረምት ወቅት ያኩትስክ በወፍራም ጭጋግ ትሸፈናለች። ከተማዋ ከዓለም ተለይታ በሌላ ህዋ ውስጥ የምትገኝ ትመስላለች። በሰፊ የዓሣ ገበያዎች ውስጥ ዓሣዎች እንደ ድንጋይ ደርቀው ተደርድረው ይሸጣሉ። በእያንዳንዱ ጎዳና እና ሕንፃ ላይ የምታየው ነገር አንድ እውነታ ይነግርሃል። እዚህ መኖር የሚቻለው በተፈጥሮ ላይ የበላይነት በመቀዳጀት ሳይሆን ተፈጥሮ የምትሰጥህን ዕድል በመቀበል ብቻ ነው። እዚህ መንገድ ዝም ብሎ አስፋልት አይደለም፣ ተፈጥሮ የፈቀደችው ስምምነት እንጂ። መሬቱ በየወቅቱ ስለሚነቃነቅ
መንገዶቹ በየቀኑ ይጠገኑባታል፣ ጉድጓዶች ደግሞ በአንድ ጀንበር ይፈጠራሉ። ከሳይቤሪያ የቀዘቀዘ መሬት ስር የሰው ልጅ አይቶት የማያውቀው ግዙፍ የታሪክ መዝገብ ተቀብሯል። ይህ ፐርማፎረስት በመቶዎች ለሚቆጠሩ ሜትሮች ወደ ታች የሚወርድ ለሺህ ዓመታት የታሸገ መሬት ነው። ከዚህ በረዶ ውስጥ የሚወጡ ነገሮች ዓለምን ያስገርማሉ። ማሞቶች ዝም ብለው አጥንታቸው ብቻ ሳይሆን ፀጉራቸው ሳይረግፍ፣ ቆዳቸው ሳይበሰብስ፣ እንዲያውም በሆዳቸው ውስጥ የበሉት ምግብ ሳይቀር ሳይፈጭ እንደነበረ ይገኛሉ። ሳይንቲስቶች ያና ብለው የሰየሟትን የማሞት ግልገል ያስታውሷታል። ይህች ግልገል ከ50 ሺህ ዓመታት በላይ በያኩቲያ በረዶ ስር ተቀብራ ቆይታለች። ቁመቷ 120 ሴንቲሜትር ሲሆን የተገኘችው ልክ እንደተኛች ነው። ይህ ግኝት ሳይንቲስቶች ስለ በረዶ ዘመን የነበራቸው ዕውቀት የቀየረ ነው። ነገር ግን ይህ በረዶ በዓለም ሙቀት መጨመር ምክንያት መቅለጥ ጀምሯል። ይህ ሲሆን ማሙቶችን ብቻ ሳይሆን ለሺህ ዓመታት ተኝተው የቆዩ ዞምቢ ቫይረሶችን እየቀሰቀሰ ነው። ሳይቤሪያ የታሪክ መዝገብ ብቻ ሳትሆን ለወደፊቱ የዓለማችን ስጋትም ጭምር ናት። አሁን ጉዞአችንን ወደ ምስራቅ ስናዞር ሳይቤሪያ ፊቷን ትቀይራለች። እዚህ ምድር መንደድ ትጀምራለች። ካምቻትካ በፓስፊክ ውቅያኖስ ዳርቻ የምትገኝ በመሬት መንገድ ለመድረስ እጅግ አስቸጋሪ የሆነች ልሳነ ምድር። እዚህ ምድር መቼም አታርፍም። ካምቻትካ የምትገኘው የፓስፊክ የእሳት ቀለበት ላይ በመሆኑ ከመሬት በታች ያለው ኃይለኛ ሙቀት ወደ ላይ ይገነፍላል። ከ300 በላይ እሳተ ገሞራዎች አሉ። ከነዚህ 29ኙ አሁንም ንቁ ናቸው። 4000 ሜትር ከፍታ ያለው እሳተ ገሞራ እንደ ንጉሥ ተገትሮ ጭስና አመድ ወደ ሰማይ ይተነፍሳል። በአቅራቢያው በሚገኘው ሙቶኖቪስኪ እሳተ ገሞራ ስር በበረዶ መሃል ጭቃው ይንተከተካል፣ ውሃው ይፈላል። እዚህ እሳትና በረዶ ጥቂት ሜትሮች ብቻ ተራርቀው ጎን ለጎን ይኖራሉ። በዚያውም የጂዘሮች ሸለቆ ይገኛል። ፍልውሃው እንደ ምንጭ ውሃ ሰማይ ላይ ይረጫል። በዚህ አስፈሪና አስደናቂ ተፈጥሮ መሃል ትክክለኛዎቹ የካምቻትካ ነገሥታት ይኖራሉ። ግዙፎቹ ቡናማ ድቦች። አንድ ወንድ ድብ እስከ 700 ኪሎ ግራም ሊመዝን ይችላል። ወፍራም ፀጉራቸው ከብርድና ከባህር ነፋስ ይከላከልላቸዋል። በበጋው መጨረሻ ላይ ድቦቹ ወደ ወንዞቹ ይሰባሰባሉ። ዓላማቸው አንድ ነው፤ ሳልሞን ዓሣዎችን ማደን። ለረጅም የክረምት እንቅልፍ እንዲበቃቸው ሰውነታቸው ላይ ስብ ያከማቻሉ። በካምቻትካ ድቦች የአውሬነት ምልክት ብቻ አይደሉም። እነሱ የጥንታዊው እና የሰው እጅ ያልነካው የተፈጥሮ ምት መገለጫዎች ናቸው። ከካምቻትካ በስተደቡብ በውቅያኖስ መካከል የተዘረጉ የኩሪል ደሴቶች ይጠብቁናል። እነዚህ ደሴቶች የተፈጠሩት ምድር ራሷን ስትወልድ በነበረው ኃይለኛ ግጭት ነው ተብሎ ይገመታል። ከካምቻትካ በስተደቡብ በሩሲያ እና በጃፓን መካከል የተዘረጉት የኩሪል ደሴቶች ይገኛሉ። እነዚህ ደሴቶች የተፈጠሩት በውቅያኖስ ወለል ስር ባሉ የምድር ንጣፎች ግጭት ነው። እዚህ መሬት ገና እየተወለደች ያለች ትመስላለች። በፓራሙሺር ደሴት ላይ ያለው ኢቤኮ እሳተ ገሞራ በየቀኑ ጭስ ይተፋል። አመዱም በአቅራቢያው ያሉ ሰፈሮችን ይሸፍናል። በአትላሶፍ ደሴት ላይ ደግሞ አንድ እሳተ ገሞራ ብቻውን
ከባህር ውስጥ ተገትሮ ይታያል። እዚህ ሳይቤሪያ በሰላም አታበቃም፣ ይልቁንም በእሳትና በጨው ወደ ፓስፊክ ውቅያኖስ ትቀላቀላለች። አሁን ደግሞ ከአርክቲክ ክበብ በላይ ከመንገድና ከከተሞች እጅግ ርቆ ወደሚገኘው ፑትራን ፕላቶ እንዝለቅ። ይህ ስፍራ የተፈጠረው ከ200 ሚሊዮን ዓመታት በፊት በነበረ ግዙፍ የእሳተ ገሞራ ፍንዳታ ነው። በመቶዎች የሚቆጠሩ ማይሎች የሚረዝሙ ጥቁር አለቶች እንደ ግንብ ተደራርበው ይታያሉ። በሺዎች የሚቆጠሩ ፏፏቴዎች ከነዚህ ገደሎች ላይ ይምዘገዘጋሉ። አንዳንዶች እንደ ቀጭን ብር ይመስላሉ፣ ሌሎች ደግሞ እንደ ነጎድጓድ ድምፃቸው በሸለቆ ያስገመግማል። እዚህ የሰው ድምፅ የለም። እዚህ የሚኖሩት ብርቅዬ የበረዶ በጎች ብቻ ናቸው። እነዚህ ፍጥረታት የሰው ልጅ ሊኖር በማይችልበት ስፍራ የመኖር ጥበብን የተላበሱ የጽናት ምልክቶች ናቸው። ተፈጥሮ ሳይቤሪያ ላይ ያልሞከረችው ሙከራ የለም። በበረዶና በጫካ መሃል የካራ አሸዋ በረሃ ይገኛል። በበረዶ ዘመን በቀሩ ደለሎች የተፈጠረ ወርቃማ አሸዋ በበጋ ይቀጣጠላል፣ በክረምት ደግሞ በበረዶ ይሸፈናል። ወደ ሌና ወንዝ ዳርቻ ስንመለስ ደግሞ የሌና ምሰሶዎችን እናገኛለን። እነዚህ ምሰሶዎች በረጅም በኪሎሜትሮች ደረጃ የተዘረጉ በተፈጥሮ የተቀረጹ የድንጋይ ግንቦች ናቸው። እንደ ጫካ፣ እንደ ከተማ ወይም እንደ አንድ ጥንታዊ መዝገብ ይመስላሉ። የአካባቢው ነዋሪዎች እነዚህን ምሰሶዎች የወንዙ ጠባቂዎች አድርገው ያከብሯቸዋል። በአልታይ ተራራዎች ውስጥ ደግሞ የካይዘልቺን ሸለቆ ይገኛል። እዚህ ያሉት ኮረብታዎች በቀይ፣ በብርቱካናማ እና በወይነ ጠጅ ቀለማት የተሞሉ ናቸው። ሰዎች ይህ ስፍራ የሳይቤሪያው ማርስ ብለው ይጠሩታል። ሳይቤሪያ አንዲት ምድር ሳትሆን በመቶዎች የሚቆጠሩ ዓለማት መገኛ መሆኗን እነዚህ አስገራሚ ነገሮች ምስክሮች ናቸው። አሁን ደግሞ ወደ ሳይቤሪያ እምብርት ወደ ታላቁ ባይካል ሐይቅ ደርሰናል። ከ25 ሚሊዮን ዓመታት በላይ ዕድሜ ያለው በምድር ላይ ጥልቁና ጥንታዊው የንጹህ ውሃ ሐይቅ ባይካል በምድር ላይ ካለው ያልቀዘቀዘ ንጹህ ውሃ 1/5ኛውን በብቸኝነት የያዘ ግዙፍ የውሃ ማጠራቀሚያ ነው። በክረምት ወቅት ባይካል ፊቱን ይለውጣል። የሐይቁ ገጽታ ወደ ወፍራም መስታወትነት ይቀየራል። በረዶ በጣም ጠንካራ ከመሆኑ የተነሳ ግዙፍ የጭነት መኪናዎች በላዩ ላይ እንደ መሬት ይጓዙበታል። ነገር ግን በረዶ ጸጥ አይልም። ከበረዶ ስር እንደ ሰማይ መብረቅ የሚሄዱ ስንጥቆች ሲፈጠሩ እንደ ቦምብ ፍንዳታ የሚሰማ ድምፅ በኪሎሜትሮች ርቀት ያስገመግማል። ከበረዶው ስር የታሰሩ የአየር አረፋዎች በውሃውና በሰማዩ መካከል እንደቆሙ ትናንሽ ኳሶች ሆነው በበረዶ ውስጥ ተቀርጸው ይታያሉ። ይህ ስፍራ በረዶ ብቻ አይደለም፣ የተፈጥሮ ድንቅ ቤተ መዘክር እንጂ። በባይካል ላይ ያለው በረዶ ዝም ብሎ ሜዳ አይደለም። ኃይለኛ ንፋስ በሐይቁ ላይ ሲነፍስ በረዶ ተገፍቶ እርስ በርሱ ይጋጫል። ከዚያም ወደ ላይ ተቆልሎ እንደ ክሪስታል ከተማ ፍርስራሽ የሚመስሉ ሰማያዊ ግንቦችን ይፈጥራል። በእነዚህ የበረዶ ክምሮች ውስጥ ደግሞ የተፈጥሮ በረዶ ዋሻዎች ይፈጠራሉ። የሐይቁ ውሃ በስንጥቆች ውስጥ ገብቶ ሲቀዘቅዝ የብርሃን ነጸብራቅ
ከሰማያዊ ወደ አረንጓዴ የሚቀያየርባቸው ግልጽ ኮሪደሮች ይሰራል። የዋሻው ጣሪያዎች ልክ በእጅ የተቀረጹ የሚመስሉ ስለታም የበረዶ ዘንጎች ተሸፍነዋል። እዚህ ዋሻ ውስጥ ስትገባ ድምፅ ይጠፋል። የሚሰማው የንፋሱ ሽውሽውታና ከሐይቁ ጥልቀት የሚመጣው የበረዶ መሰንጠቅ ድምፅ ብቻ ነው። ባይካል ሌላ ምስጢር አለው። በዚህ ቅዝቃዜ ውስጥ ነርፓ የምትባል በዓለም ላይ ብቸኛዋ የንጹሕ ውሃ ዓሣ ነባሪ ትኖራለች። እነዚህ ትልልቅ እና ጥቁር ዓይን ያላቸው ፍጥረታት ከቅዝቃዜው የሚከላከል ወፍራም ስብ አላቸው። እነዚህ እንስሳት ወደዚህ ሐይቅ እንዴት እንደመጡ እስካሁን አልታወቀም። ነገር ግን ከባይካል ጋር አብረው ለሚሊዮን ዓመታት እንደኖሩ ይታመናል። በባይካል ምዕራባዊ ዳርቻ ኦልኮን የምትባል ደሴት ትገኛለች። ይህች ደሴት የባይካል መንፈስ ልብ ናት። እዚህ እሳት ባለበት የቆመ ይመስላል። የሳር ምድር፣ የጫካ ዛፎች እና የወርቅ አሸዋዎች በደሴቷ ላይ ተቀላቅለው ይታያሉ። የደሴቷ ተምሳሌት ደግሞ ኬፕ ቡርሃን ወይም የሻማን ዓለቶች ናቸው። ይህ ዓለት ከሐይቁ ውሃ ውስጥ ተገትሮ የሚታይ በሰማይና በውሃ መካከል ያለ ምልክት ይመስላል። በክረምቱ ወቅት ዓለቱ በበረዶ መስታወት ሲከበብ ግርማ ሞገሱ ይጨምራል። ወደ ዓለቱ በሚወስዱት መንገዶች ላይ ሰርጌ የተባሉ የእንጨት ምሰሶዎች ተተክለው ታያለ። በእነዚህ ምሰሶዎች ላይ ሰማያዊ፣ ነጭና ቢጫ የጨርቅ ሪባኖች በንፋስ ይውለበለባሉ። እያንዳንዱ ሪባን የሰላም፣ የጤና ወይም የተፈጥሮ ምስጋና መልእክት ተሸክሞ ይውለበለባል። እዚህ ተፈጥሮና እምነት አንድ ሆነው ይታያሉ። አልታይ ተራራዎች ውስጥ የተሸሸገ ትንሽና ጸጥተኛ የሆነው የጊዘር ሐይቅ። ይህ ሐይቅ በባህር ስር የተሸሸገ ዓይን ይመስላል። በውሃው ስር ደማቅ ሰማያዊና የቱርክ ቀለም ያላቸው ክብ ቅርጾች ቀስ እያሉ ይፈጠራሉ፣ በድንገት ይጠፋሉ። ይህ የሚሆነው ከመሬት በታች ያለው በማዕድን የበለጸገ ምንጭ በሐይቁ ግርጌ ያለውን ጭቃ በቀስታ ሲገፋው ነው። በዚህም ምክንያት የውሃው ቀለም በየጊዜው ይቀያየራል። መቼም ቢሆን አንድ አይነት ቅርጽ አይታይም። ይህ ሐይቅ በቅዝቃዜው ተራራ መካከል ያለ ድንቅ ተፈጥሮ ነው። የሳይቤሪያን ሰፊ ምድር እንደ ብረት ሰንሰለት አገናኝቶ የያዘው የትራንስ ሳይቤሪያ የባቡር መስመር ወደ 9300 ኪሎ ሜትር የሚረዝም 7 የእሳት ክልሎችን የሚያቋርጥ እና ሞስኮን ከፓስፊክ ውቅያኖስ ጋር የሚያገናኝ የኢንጂነሪንግ ጥበብ። ይህ ግዙፍ ፕሮጀክት በ1991 ሲጀመር በሺዎች የሚቆጠሩ ሰራተኞች በበረዶ ረግረጋማ በድንጋይ ተራራዎች እና በበረዶ መሬት ላይ መስዋዕትነት ከፍለዋል። ቀደም ሲል በወራት የሚቆጠረውን ጉዞ ወደ ቀናት የቀየረው ይህ ባቡር ሳይቤሪያን ከዓለም ጋር አገናኝቷል። ዛሬም ቢሆን ግዙፍ የጭነት መኪናዎች እና መንገደኞች በዚህ መስመር እየተጓዙ የሳይቤሪያን ኢኮኖሚ ሕያው ያደርጉታል። በአልታይ ተራራዎች ውስጥ የሚያልፈው የቹያ ጎዳና በዓለም ላይ ካሉ እጅግ ውብ መንገዶች አንዱ እንደሆነ ይነገራል። ነገር ግን ውበቱ ካለው አደጋ ጋር የተቆራኘ ነው። በተለይም የካቱ ያሪክ ገደል። ይህ መንገድ በተራራው ዳርቻ ላይ የተቀረጸ ጠባብ ጠባሳ ይመስላል። 1 ኪሎ ሜትር ያህል ወደ ታች የሚወርድ ምንም አይነት የደህንነት አጥር የሌለው እና ከመሬቱ መላላት የተነሳ እጅግ አደገኛ የሆነ መንገድ ነው። እዚህ መንገድ ላይ መንዳት ትዕግስት እና ትህትናን ይጠይቃል።
በሳይቤሪያ መንገዶች እንኳን ሳይቀር የተፈጥሮን የበላይነት የሚመሰክሩ የጥንካሬ መለኪያዎች ናቸው። የሳይቤሪያ ታሪክ የጀመረው በቶቦልስክ ከተማ ነው። በ16ኛው ክፍለ ዘመን የተመሰረተችው ይህች ከተማ የሩሲያ ምስራቅ ድንበር መቆጣጠሪያ ነበረች። በነጭ ግድግዳዎች የታጠረው ታሪካዊ ክሬምሊን የአምባገነን እና የተራው ሕዝብ ሕይወት በግልጽ ለይቶ ያሳያል። ዛሬ ግን ሳይቤሪያ ፊቷን ቀይራለች። ኖቪስ ፕሪክስ በ1993 ለባቡር ሰራተኞች እንደ ጊዜያዊ ሰፈር የተጀመረችው ከተማ ዛሬ የሳይቤሪያ ያልታወጀችው ዋና ከተማ ሆናለች። ሰፊ ጎዳናዎች፣ የምርምር ተቋማት እና ዘመናዊ ሕንፃዎች ሞልተውባታል። ቅዝቃዜው ቢበረታም የሰው ልጅ ጥበብ እና ቴክኖሎጂ ሳይቤሪያን ለኑሮ ምቹ አድርገዋታል። ሳይቤሪያ ዝም ብሎ የተፈጥሮ ሀብት ክምችት ወይም የቀዘቀዘ እስር ቤት አይደለም። እርሱ የሰው ልጅ ጥንካሬ እና የተፈጥሮ የማይገረሰስ ኃይል የሚታይበት መስታወት እንጂ። ሳይቤሪያን ጥለህ ብትሄድ እንኳን ዝምታው፣ ብርዱ እና ሚስጥራዊነቱ በልብህ ውስጥ ለዘላለም ተቀርጾ ይቀራል። ይህን ታላቅ ምድር ካየህ በኋላ ዓለምን የምታይበት መንገድ ይቀየራል። ለተጨማሪ አስደናቂ የተፈጥሮና የሳይንስ ጉዞዎች ኢንሳይት ዓለምን መከታተላችሁን ቀጥሉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።